መጽሐፍ ሲናገር እግዚአብሔር አሰብኩት አለና ከዛ ደስም አለኝ አለ ዳዊት። አሜን። አሁን ደግሞ ስናናገረው ይልቅ ደስ ይለናል። ኢየሱስ ጌታ ሃሌሉያ። አባ እናመሰግናለን። የቃል ፍቺ ያበራል፣ ሕፃናትን ጠቢባን ያደርጋል ተብሎ እንደተጻፈ አባ አባቶ ለጆሮአችን ለነፍሳችን አባ አባቶ ተናገር፣ ምከረን፣ አስተምረን። የሚያጸናው ያንተ ቃል አባ አባቶ እግራችንን ይዞ መንገዳችንን ሩቅ እንድንሄድ ይረዳል። የዘላለም አምላክ እግዚአብሔር አንተ ተናግረህ የማይሆን ነገር ስለሌለ፣ አንተ መክረህ የማይጸና ነገር ስለሌለ አባ አባቶ የምትለንን ሁሉ በእምነት ልንቀበል እዚህ ያለን ስምን እንባርካለን። በኢየሱስ ስም አሜን። ሃሌሉያ። የሉቃስ ወንጌል ምዕራፍ 15 ቁጥር 1 ሁላችንም ስለምናውቀው መንፈስ ቅዱስ ደግሞ በሚገርም ሁኔታ ዛሬ ይነግረናል። አሜን ሃሌሉያ። ለአንበበው ምዕራፍ ግን ቀራጮችና ኃጢአተኞች ሁሉ ሊሰሙት ወደ እርሱ ይቀርቡ ነበር። ፈሪሳዊና ጻፎች ይህስ ኃጢአተኞችን ይቀበል ከእርሱም ጋር ይበላሉ ብለው እርስ በርሳቸው አጉረመረሙ ይላል። አሜን። ኢየሱስ ጌታ ነው። ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለም ያው ነው ሲል ከበፊቱ ኪዳን ጀምሮ መልካም ብቻ ነው። አሜን። ከዛስ መልካምነቱን ነው እየቀያየረ የሚሄዱት ማንነቱን አይደለም። ወደ ምድር ላይ መጥቶ ሊያገለግለን ሲል ስለኛ ተሰውቶ ሊያድነን ሲል ጻፍቶችና ፈሪሳውያን የሚባሉት በጣም ልክ ናቸው። እነሱ ጻፍትና ፈሪሳውያን ማለት ታውቃላችሁ። ጻፍቶቹ መጽሐፍ ከነንጥሙ ነው በቃላቸው የሚያምኑት። የነጠላ ሰረዝ ምናምን የሚለው በቃላቸው ነው የሚያምኑት። እንደኛ በመንፈስ አይደለም የሚረዱትና ሁሉ ጊዜ ይከራከራሉ፣ ይፈትናሉ። ከኃጢአተኛ ጋር ሊበላ መጣ ብለው አጉረመረሙ ነው የሚለው። ከዛ የእሱን መልስ ነው ለእኛ የሚጠቅመን። አሜን ሃሌሉያ። ኢየሱስን በምሳሌ እንዲህ ብሎ መለሰላቸው። ይህም ምሳሌ ነገራቸው እንዲህም ሲላል 100 በግ ያለው ከእርሱም አንዱ ቢጠፋ 99ን በበረሃ ትቶ የጠፋው እስኪያገኝ ሃሌሉያ ድረስ ይፈልገው የማይሄድ ከእናንተ ማን አለ አላቸው። ሃሌሉያ። ምን እያለ መሰላቸው? ኢየሱስ ከድሆች ጋር ካላስፈላጊ ሰዎች ጋር ተሰብስቦ ሲበላ ነው ብዙ አሜን። ከዛ የመጣበት ዘላለማዊ አጀንዳ ታውቃላችሁ አይደል? ክርስቶስ ኢየሱስ መምጣት ዓለም ሳይፈጠር የታቀደ ነገር ባጭሩ ሲያብራራቸው ማለት የመጣበትን ምክንያት ሲናገር በሰውኛ በእነሱ ባህል በሚገባቸው ወግ ሲያስረዳቸው 100 በጎች ነበራል አለ። ከዛም በኋላ ከ100 በግ አንዱ ቢጠፋበት እስከሚያገኘው ድረስ ማንሳት ማለት ከዛ ካገኘው በኋላ ደስ የማይለው ማለት ምን እያላቸው መሰላችሁ? የመጣበትን ምክንያት ሲያወራ የመጣው ለጠፉ ሰዎች 99 አለ ይጠፋብኝ አለ ይላችሁ። እግዚአብሔር ማለት የፍጥረት ሁሉ ባለቤት ነው። ከቆምንበት ምድር በታች የማናውቀው ብዙ ፍጥረታት አሉ። ከምናየው ሰማይ በላይ ብዙ ፍጥረታት አሉ። ሳይንቲስቶች ብዙ ሲናገሩ ምንድን ነው የሚሉት? ምድርን የሚያክል አሁን ምድር ላይ ላለ 7 ሚሊዮን አካባቢ አለን የሚባለው ከዛ ምክንያት አንዳንድ እርዝ መስጠት ይችላሉ። የፍጥረቱ ብዛት ማለት ይህ ከዋክብትን ምናምን ሲነግሯችሁ ሳይንቲስቶች በጣም ብዙ ፍጥረት ነው ያለው እግዚአብሔር ማለት እና እያለ ያለው እኔ ብዙ ፍጥረታት አሉ፣ የጠፋብኝ አንዱን ፍለጋ ነው የመጣው። እነሱ በበረሃ ትቼ ነው። ምን ማለት ነው? 99 ስርዓት አላቸው። ሰማይ ስርዓቱን ጠብቆ ይታዘዛል። ፀሐይ ስርዓቱን ጠብቃት። የምድር አትክልቶች ራሱ ስርዓት አላቸው። ስርዓት የሌለው ሰው አሜን። ስርዓት የሌለው ሰው ፍለጋ ትቼ ነው። ሌሎቹ ስርዓት በበረሃ ትቷቸው የመጣው ምንም አያደርገው። ካስቀመጣቸው በተቀመጡበት ነው የሚገኙ። ሰው ግን በተቀመጠበት አይገኝም። አሜን። መንፈስ ቅዱስ የሚባለው እውነት ይዞ መጥቶ ተቀምጦ ሊያስቀምጠን ነው ማለት ነው። አሜን። ምክንያቱም ሰው የሚታመን ስለ አይደለም ራሱ በውስጣችን አስቀምጦ ሲቭ ሊሆን ብሎ ማለት ነው። ማቴዎስ ዘፍጥረት መጽሐፍ ላይ ስለ ፍጥረት ሲናገር ሁሉን ነገር በ6 ቀን ሰራ። 5 ቀን ሰው በ6ኛ ቀን ነው የሰራው። ምን እያለ መሰላችሁ?
99 ነው የፈጠርኩት 6 ቀን ሙሉ የሰራሁት ነገር ጠቅላላ ያለ ሰው ትርጉም የለውም ይላል። አሜን። 99 በረሃ ትቶ አንድ ፍለጋ የመጣው ያለ አንዱ 99 ትርጉም የለውም እያለ ነው። አሜን። ሁሉን የሰራሁት ሰው ለሚባል ፍጥረት ለራስ በአምሳል የሰራው። ስለዚህ ሰውየው ከሌለ ይሄ ሁሉ ነገር መኖሩ ትርጉም ስለሌለው ብሎ 99 በበረሃ ትቶ ሰው ፍለጋ የመጣው። አሜን። ይሄ ደግሞ የፍቅሩን ጥልቀት ነው የሚያሳየው። ኢየሱስ ጌታ። አንድ ድሮ ማቀው ምሳሌ ነበርና ሰውየው ጋዝ እየሰፈረ የሚሸጥ ሰው ድሃ ከዛ ጠንቋይ ቤት ሀብታም ያደርጋል በኋላ ተመከረ። ሀብታም የሚያደርጉ ሆነ ሄዳለሁ ብሎ ሄደ። እዛ ጠንቋዩ ብሎ አዘዘው የመጀመሪያ ልጅ ሰው ያለው ሰው ደግሞ ያ ልጅ ብቻ። ከዛ ከድነት ትወጣለህ አለ። ብሩም ራሱ የምፈልገው እኮ ለሱ ነው ማለት ነው። አሜን አሜን። እግዚአብሔር ይሄን ሁሉ ነገር የፈጠረው ለሰው ነው። አሜን። ሌላ ምንም ወጀል። ስለዚህ ለዛ 99 ትቶ አለ አንዱን ፍለጋ። ዝም ብላችሁ አስቡ። ለምሳሌ ብቻ አሁን ዝርዝር 100 ብር ያለው ሰው ባላስር ብር 10 ብር ሲጠፋበት 90 ብሩን ትቶ እንዴት ይሄዳል? ሌላ ሌባ ይወስድበታል። ያለዛች ግን ያ ሙሉ ስለማይሆን ከ99 ይልቅ አንዱን ስለሆነ የሚያፈቅረው ጥሎ መጣ ማለት ነው። ስለዚህ እኛ በአጋጣሚ የተገኘን ሳይሆን በፍለጋ የተገኘን። አሜን። ደግሞ ፈልገን ታዝኖልን ወይ እኛ እግዚአብሔር ማዝነው እንደምናምን የተቀራረበን አይደለም። መጽሐፉ የሚል እስከሚያገኛቸው ድረስ ነው የሚለው። አሜን። ተፈልገን የተገኘን ኢየሱስ ጌታ ነው። አንዳንድ ጊዜ አንዳንድ ቦታ ላይ ዜግነት ለማግኘት ብዙ ነገር እናደርጋለን። በግድ ፈልጉን ብለን ማለት ነው ሳይፈልጉ እሱ ለኛ ብርቅ ሆኖብናል። ብርቃችን ግን ይሄ ተወደን ተፈልገን አሳብን ማለት ነው። ሁላችንም ወደ ጌታ የመጣንበት ነገር እናውቃለን አይደል? በተለያየ መንገድ ነው የመጣነው። መቼም ወዶ ምናምን እኔ ከ1% የሚሆን አይመስለኝም። ህልማይቶ የሚመጣ ሰው ፈውሳችን ቶሎ የተመስክሩን ያ ማለት ነው ማሳደድ የሚባለው አባሩ አሳደው ስለያዘ እኛ ፈጽሞ የተወደድን ሰዎች ነን ማለት ነው። አሜን። ለምንን አይደለም ወደ ጌታ የመጣ ፈልጎ ነው ኢየሱስ ጌታ። አሜን። ዜግነትና ማንነት ነው ለምን ሰው የሚያገኝ ያውም ለማይጠቅመው ለጊዜያዊ ማለት ነው። ለዛ ነው መጠራታችን ችላ እንዳንል ነው የሚፈልገው። አሜን። የቤታችንነት ወይም ደግሞ ያነሰ ስሜት እንዳይሰማን የሚፈልገው እግዚአብሔር ለዛ ነው መጽሐፍ የጻፈው ለትምህርታችን አይደለም፣ ማንነታችንን እንድንለይ እሱ ለኛ ያለው ፍቅር እንድናውቅለት ዋና ዓላማው እግዚአብሔር ማለት ነው። ምክንያቱም የሚያስወድድ ማንነት ኖሮን አይደለም ከፍቅሩ የተነሳ። ከዛ ሁለተኛ ምሳሌ ደግሞ ተናገረ ስለ 10 ድራም ያላት አንድ ድራም የጠፋባት መብራት አብረታ መብራት አብረታ ቤቷን ጠርጋ እስክታገኘው ድረስ አጥብቃ የማትፈልግ ሴት ማናት? አሁንም በእነሱ ቋንቋ እየነገራቸው ነው። አሜን። ያላት 10 ዲናር ነው የጠፋባት አንድ ነው። ከዛ ፈልጋ ደግሞ በጣም ተደስታ ሰው ሁሉ ሰብስባ እንትን የነገረችው ምን ማለት መሰላችሁ? በእነሱ በአይሁድ ያገባች ሴት እንደዚህ የምታስበው ዲናር አለ ስታስበው 10 ፍሬ አንዱ ከጎደለ አይገጥም ማለት ነው። ስለዚህ አንዱ ጠፋ ማለት 9 ምንም ትርጉም የለውም፣ ምንም አይጠቅማል። ስለዚህ እየተባለ ያለው የሆነ የጎደለ ነገር አለ እያለ ነው ኢየሱስ። አሜን። በምሳሌ መጽሐፍ አይታችሁ ከሆነ አንዲት መበለት ነበረች አለና ሁሉም ከተረፋቸው ነገር ሰጡ። እሷ ግን 2 ምናምን የሚመዝን 1 ዲናር ሰጠች። ከዛው ትዳሯን ሰጠች ይላል አይደል? ትዳሯን ሰጠች ማለት ያ ዲናር ጎደለ ማለት ልጅቷ የባለ ትዳር ምልክቷ ጠፍቷል ማለት ነው። አሜን። ስለዚህ የጠፋው ዲናር ዝም ብሎ አይደለም። ትዳሯን ሰጠች ሲል ዘለው ላይ ከጉድለቷ ሰጠች ይላል። ከጉድለቷ ሰጠች መጽሐፍ እንዳገኘው ሰዎች ታውቃላችሁ የዳዊትን መዝሙር ይደግሙታል። ደጋግሞት በሕይወታቸው ላይ ይሰራል። ድግምት የሚባለው እሱ በራሱ ድግምት ክፋት ነው። የሚደጋግሙት ነገር ግን እኛም ጋራ ድግምት
ኢየሱስ ከሆነ ህይወታችን ላይ ራሱን እየገለጠ ይላል አለ ተሰው ተሸፍቷል ተሰውሯል እየገለጠ ይላል ነው። ሁሉ ጊዜ ኢየሱስ ክርስቶስ ያለውን ነገር ደጋግመን በተናገረ ቁጥር ማለት ነው ህይወታችን እየወረሰ እየተገለጠ ይላል። የኢየሱስ ክርስቶስ ምሳሌ ትክክለኛ የኢየሱስ ክርስቶስ ትምህርት በዛ ላይ ማንቸገርበት ነገር ምንድን ነው? ዘመናት መከፋፈል አይጠበቅብንም። እንዲህ ሊፈልገው ነው ማለት ብዙም አይጠበቅብንም። የሰው ሀሳብ ስላልሆነ ማለት ነው። እና ይህን ክፍል ከዛ አንጻር ነው በጣም የምወደው። የተጠራንበት አጠራር ማለት ነው እንደዚሁ እንደ ከንቱ ማየት የለም። ምክንያቱም ልክ እሱ የገባን ጊዜ የሰይጣን አከርካሪ ነው። ልክ እሱ የገባን ጊዜ የእግዚአብሔር ደስታ ሙሉ ነው። አሜን። ምክንያቱም ምን እንደሆነ ምን መሰላችሁ? ሰይጣን የሰው ነፍስ ሌላ የሚቸገርበት ነገር የሚቸገረው ማንነቱን ያለማወቅ በእግዚአብሔር ያገኘነውን ማንነት ልክ ስናውቅ እግዚአብሔር የከፈለውን ዋጋ የልጁ ላይ መስቀል ጣር ላይ እንዳውል ሲያቅ ማለት ነው እሰይ። ከዛ ሰይጣንም ደግሞ ሰይጣን ታውቃላችሁ የሚፈትነን ከእውቀት ማጣት ማለት ሙሉ መጽሐፍ ቅዱስን ያለማወቅ አይደለም። ማንነትን ካለማወቅ እያለህ የለህም ካለ አንተ የለኝም ካለ ኦልሞስት በር ይከፈትለት ማለት ነው። ሰይጣን እስካሁን ድረስ ሲስተሙን አልቀየረም። ታውቃላችሁ ከዘፍጥረት ጀምሮ መጥቶ ምንድን ነው ያለው? እንደ እግዚአብሔር እንድትሆን ነው እኮ ሰውን እንደ መልካችን ለምሳሌያችን ፈጠር የተባለው አይደል? ያለውን ነገር መጣና የለህም ማለት ሁሉ ጊዜ ሰው ደግሞ ለሌላው ነገር ነው የሚጣደፈው። ታውቃላችሁ ስተደለው መከራ የሚበላው የሚሰራው የሚለፈው የሚዋሸው የሚቀርፈው የሚማረው የሚመራመረው የሌላውን ነገር ብሎ ለማድረግ ሰው የለኝም ብሎ ማሰብ ከጀመረ ልፋቱ ይጨምራል። ታውቃላችሁ በደልም ለማድረግ ኃጢአትም ለማድረግ ውሸትም ለማድረግ ምንም አይቸገርም። ሁለቱን ለመግባት ነው። ሰይጣን ከዛ ጊዜ ጀምሮ እስካሁን ድረስ ምንም ሲስተም ያልቀየረ ድንዙዝ ብለው ጥሩ ይመስለኛል። ተቸጋሪ ካልሆነ ይህን ሲስተሙን አልቀየረም እና እኛ ትንሽ የልቃም የሚፈልገን ማለት ነው። ምንድነው ንቃታችን? አለ ተወደና ተፈቅረናል። እግዚአብሔር በኛ ውስጥ አለ ስንል እሱን ችሎ የሚከፈት አፍ ካለው መጥቶ ይበላል። ያለበለዚያ ግን የለንም ብለን አስበን በራችን ከከፈልንለት እሱ ሳይሆን ጠላታችን እኛንን በራሳችን ጠላት ማለት ነው። ማርቆስ ወንጌል ላይ ምዕራፍ 12 ላይ አንዲት ድሃ መበለት መጥታ 1 ሳንቲም የሚያህል 2 ነሐስ ጣለች። ለዚህ ወልዳ ትዳር ማሰጠች ይችላል። ምን እያለች ምን ያገናኛል? ሳንቲም መስጠትና ትዳር መስጠት ምንም ያገናኛል? እያለ ያለው በኃይሉ ቅድም እንዳልኳቸው ያ ሳንቲም ጎደለ ማለት ሴትዮዋ ትዳር ምልክቷን አጣች። ስለዚህ የጠፋባት ያ ዲናር አልተገኘም ማለት 9 ምንም ጥቅም የላቸውም ማለት ነው። ስለዚህ ምንድን ናቸው እነሱ ይሆናል ማለት ነው በራራ ይጣላል። ምንም አገልግሎት የላቸው። አንድ ነገር ውድ ስለሆነ ጥሩ ስለሆነ ብዙ ዋጋ ስለወጣለት ብቻ ይጠቅማል ይሰራል ማለት አይደለም። ብዙ ነገሮች ቴክኒካል ነገር የሞባይል አለ፣ የማሽን አለ፣ መኪና አለ፣ ምናምን አለ። አንድ ፊውዝ ቢጎለው ቀፉ ነው የሚሆነው። መኪናም አንድ ነገር ቢጎለው። ስለዚህ እግዚአብሔር ፍጥረት ጠቅላላ ማለት ነው እኛ ከጎደልነው ቀፉ ነው። አሜን። የተሰራው ጠቅላላ ለኛ ነው ማለት ነው። ኢየሱስ ጌታ ነው። አሜን። ልክ ይሄን ባወቀ ጊዜ ነው እንዳልኳችሁ ይወላል እግዚአብሔር ባህሪ መስጠት፣ ማስተማር፣ ቸርነት፣ መልካምነት ከሱ ሊወጣችሁ ወደ የሚገባ ነገር ምንም የለም። ስለዚህ የሰው ባህሪ ደግሞ ምን መሆን አለበት? ትክክለኛ ተቀባይ መሆን መቻል አለበት። አሜን። ያው ጌታ ራሱ ተሰጥቶ ስለተቀበል ነው አይደለ? ስለተቀበል ነው። ስለዚህ እሱ
እሱን ተቀብለን እሱን ሁሉ ካልተቀበለን እግዚአብሔር ችግር ሳይሆን የኛ ችግር ነው ማለት ነው። በነፍሳችን ይህ ሁሉ ፍጥረት የተፈጠረው ለኛ ነው። ከእነዚህ ፍጥረቶች በላይ እግዚአብሔር እኔን ነው የሚወደኝ። ከከዋክብት ከጋላክሲ በላይ እግዚአብሔር እኔን ነው የሚወደኝ በሚሉበት ነፍሳችንን ባሳደግን ቁጥር የእግዚአብሔርን ትክክለኛ የመልእክቱ ተቀባይነታችንን ስንገልጽለት ደርሶኛል ስትል አሁን ምናልባት አንዳንድ ስጦታ ከሰው የምንቀበል ሰዎች ካለ ሚሴጅ፣ ሰላምታ፣ ስጦታ፣ ገንዘብ፣ አልባሳት ስጦታ ሲሰጠን ልክ እንደደረሰ ሰውየውን ደውለን ደርሶኛል ቴንኪው ስንለው ደስ ነው የሚለው ስለጨዋላ ሰማይ ነው። በዚህ መረዳት ስንመልስልን ደስ ነው። ኦኬ ደርሶሃል፣ ሌላ ነገር ይጨምራል። ኦኬ ደርሶሃል፣ ሌላ ነገር ይጨምራል። አለ እኮ ምድር ላይ ተፈጥሯል፣ ተሰሩ አልቋል፣ 6 ቀን ውስጥ ማለት ነው። ስለዚህ ለእግዚአብሔር ምላሽ የሚሰጥ ዋና መንገድ ስለሆነ የመጽሐፍ እዛ ነው የምወደው ያለ እኔ እግዚአብሔር የፈጠራቸው ነገሮች ሁሉ ከንቱ ናቸው ብለን ማሰብ የጀመረ ጊዜ የሰይጣን አከርካሪ ነው የሚጣለቅ። ምክንያቱም በዚህ እውነት ስንቆም በዚህ እውነት መመላለስ ስንጀምር ነፍሳችን እያደገች ስትመጣ ሁሉ ላይ ደርስበታል። በየለኝም ላይ ቆመን አልተወደድኩም ላይ ቆመን ወይ ደግሞ እንደብሉ ጊዜ እኔ ለእግዚአብሔር በምሰጠው ነገር ነው የኔ ነገር የሚወሰነው ብለን ከቆመን የቆምንበት ቦታ ትክክል አይደለም ማለት ነው። ሁሉም ነገር ፈለገ ያለ ትርጉም ስለሌለው አመሰግናለሁ። ሁሉ ለኔ ሰርተሃል፣ ሁሉ ለኔ ፈጽመሃል፣ ሁሉ ለኔ ተግብረሃል። ደግሞ ሕያው ሆኜ እንድኖር ልጅህን ልከሃል። ደሙን አፍስሰህ ውስጤን አጥበኸዋል። ካጠብከው በኋላ ደግሞ በመንፈስ ክሌት ኖረሃል። ምን ልታደርግ? ልታስተዳድር። አዳም ከውድቀት በፊት የተሰጠው ጸጋ ነበር፣ ማንነት ነበር፣ እግዚአብሔራዊ ማለት። ለዛ እኮ ነው ሰው ሞቱ ሁሌ አዲስ የሚሆንበት ዘላለማዊነት ማንነት በውስጡ ስላለ ዛሬም ሰው እየሞተ ነገም ሰው እየሞተ ከነገ ወዲያም ሰው እየሞተ ሁሌ ይደነግጣል። አዲስ ነው የሚሆነው ዘላለማዊነት በሰው ስላለ ማለት ነው። አዳም በሰይጣን ተታለው ያጣውን ነገር በክርስቶስ ኢየሱስ ሲመለስ ደሙን አፍስሶ አጥቦ በእኛ ውስጥ አስቀምጦ ይሄን ሊያስተዳድር ታማኝ ነው ተቀምጦ ሰይጣን አሁንም የለም አልሆነም ለአንተ አይደለም የሚለንን የምናስተናግድለት ከሆነ ከእግዚአብሔር ጋር ውስጥ አሁን በስትክክል አልተቀበልንም። ከሰይጣንም ጋር ሁሉ ጊዜ ምን እንሆናለን ማለት ነው። ኦን ኦፍ ዛሬ አጠቃኝ ነገር አጠቃው ልክ እንደ ሪስኪ አሸንፎን ያድራል በሚቀጥለው እናሸንፈዋለን ይገለብጠናል ይገለብጠዋል እኛ ነን እንግዲህ ኑሮ የምናዘጋጅበት እንጂ ሰይጣን በማንነቱ ሸይጣን ለማባል ነው። ምንም ሌላ የተለየ ነገር የለም። በዛሬ ደግሞ ሻርፕ አክቲቭ ማይንድ ነው። ስለዚህ እግዚአብሔር እንድናውቅለት የሚፈልገው ግን ሶስተኛው ምሳሌ ይጠራችሁ የጠፋው ልጅ ምን ታውቃላችሁ? የጠፋው ልጅ በልምድ የሚባለው የጠፋው ልጅ በልምድ የሚባለው ልጁ ጠፍቶ አይደለም። የአባትየው ፍቅር የሚገለጥበት መጽሐፍ የጠፋው ልጅ ኦልሞስት ተገኘ። አንዳንድ ሰው ደግሞ ጠፍቶ የተገኘው ልጅ ብሎ አርሰት ይሰጠዋል። አንዳንድ ሰው የጠፋ ልጅ ነው። እኔ ግን እንደሱ አልስማማም። እሱ የምስማማው የአባት ፍቅር ነው። ሁለት መጽሐፍ ሲጀምር አንድ አባት ነበረ ብሎ ነው የሚጀምረው። ምዕራፍ 11 እንዲህ ማለት ነው አንድ ሰው ሁለት ልጆች ነበሩታል። ስለዚህ አንድ አባት ማለት ነው ሰውየው አባት ነው፣ ሁለት ልጆች ነበሩት የሚለውና ስለ አባትየው ፍቅርና መልካምነት የተጻፈ ምሳሌ ነው እንጂ ስለ ጠፋው ልጅ ላይ ማተኮር የለም። መጽሐፍ ከላይ ጀምሮ የተናገረ ያለው እግዚአብሔር በምድር ላይ ለሰው ልጆች ያለውን ሀሳብ በበግ መሰለ፣ በዲናር መሰለ። አሁን ወርዶ ደግሞ በሁለት ልጆች ሲመስል የአባቱ ፍቅር ሊናገር ስለሆነ የልጁ ጥፋት ላይ ብዙ ማተኮሩ የአባትየው ፍቅር እንዳንረዳ ነው የሚያደርገና ከእነሱ ታናሹ አባቱ የተገንዘብህ የሚደርሰኝን ክፍል ስጠኝ አለ። ገንዘቡንም አካፈለ። ከጥቂት ቀናት በኋላ
ታናሽ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ ሄደ። ከዚያም እያባከነ ገንዘቡ በተነ። ሁሉንም ከከሰረ በኋላ በዚያች አገር ጽኑ ሆነ፣ እርሱም ይጨነቅ ጀመር። ሄዶም ከዚያ አገር ሰዎች ከአንዱ ጋር ተዳበረ። ከዛ ጋር ሰዎች ከአንዱ ጋር ተዳበረ። እርሱም ሪያውን ሊያሰማራ ወደ ሜዳ ሄደ። ሪያዎቹን ከሚያሰማራ አሰር ሊጠግብ ይመኝ ነበር፣ የሚሰጠው ግን አልነበረም። ወደ ልቡ ተመለሰ። አሜን። ስለዚህ ታሪክ መቼም ብዙ ስለሰማን ብዙ ነገር ማውራት ጊዜ ማባከል ነው። ምክንያቱም ያው ዝም ብሎ ያለው ስርዓት አለ። አንድ ሰው ከአባቱ ያለ ጊዜው ገንዘብ አካፍለኝ ብሎ መሄድ በራሱ ትልቅ ስድብ ነው። አባቱ እንደ ሞተ ነው የሚቆጠረው። አይሁድ ሕግ ሰው ሳይሞት ሳይቀበል፣ ስለዚህ በቁመ ሞተሃል ነው ሰልሙት እንደሄደ ነው የሚተረጎመው ማለት ነው። እና ከባድ ነገር ነው። ወደ ልቡ ሲመለስ አባቱ የሚመለስ እንዳለበት አሰብ። እንዲህ ማለት እንጀራ የሚተርፍባቸው አባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በረሃብ እጠፋለሁ። ተነስቼ ወደ አባቴ እሄዳለሁ። አባቴ ሆይ በሰማይና በፊት በደል ወደፊት የዚህ ልባል አይገባል። ከሙያተኞች እንዳንዱ አድርገኝ እለዋለሁ። አሁን ይሄንን ምን እያደረገ ነው? ሊሚቴት እያደረገ መለስ ልክ ስደርስ እንግዲህ ስለሆነ እንደዚህ ስለሆነ የአባቱ ልብ ለማቅለጥ ማለት ነው፣ ለማሳመን ማለት እያሰበ ነው የሚሄደው። ከዛ በኋላ አሁን ይህንን ብዙ ሰዎች ይታዩታል። በመንገዱ ርቀት ልክ እያሰበ እንደመጣ ለምሳሌ 2 ቀን መንገድ 3 ቀን መንገድ ከሆነ አይምሮ ሌላ ነገር ምንም አላስተናገድም ተብሎ ነው የሚታየው። መጽሐፉ እንደዛ ስለሚ እያሰበ ሄደ ስለሚል በቃ ትንሽ እየሄደ ብቻ እንደዚህ ነው አለው፣ እንደዚህ መልስልኛል፣ እንደዚህ ነው አለው፣ እንደዚህ መልስልኛል፣ እንደዚህ ነው አለው፣ እንደዚህ መልስልኛል እያለ አይምሮ ሙሉ በሙሉ በቁጥጥር ውስጥ ነበር ከአባቱ ጋር የሚያደርገውን ምልልስ ማለት ነው። በተጓዘበት መንገድ ሙሉ በዛ ላይ የተጉላላ ሰው ነው። በዛ ላይ በጣም የሚቆሸሽ ሰው ሪያ ማለት አሳማ ሚሸት ነገር ነው። አንዳንድ ጊዜ ሰዎች ከቤተሰብ ርቀው ሲመለሱ ምንም እንኳን እጃቸው ላይ ምንም ባይሆን ለጎረቤትና ለሰው አይምሮ ብለው ያላቸውን እንኳን አጥበው ወይም ነገር ከላይ የሚታይ ነገር አድርገው ይላል። ይህ ልጅ ምንም ማለት ነው፣ ምንም አማራጭ ነው። ለምን ጽኑ ረሃብ ነበር ይለቀታል አለሱ ለአገሪቷ ምታት። ስለዚህ ከነ ምናምን ነው የመጣው ማለት ነው። በዛ ላይ ያህል ጭንቀት ወጥቶት እያሰበ እዛ አባቱ ጋር ደረሰ። አባቱ ጋር ሲደርስ አባቱ ደግሞ ይጠብቀው ነበር። አሁን አባቱ የሚያስበው ሀሳብና እሱ የሚያስበውን ሀሳብ ልዩነቱ ነው። እዚህ ጋር ነው ተነስቶ ነበር። ልጁም አባቴ ነው። ልክ አባቱ ጋር ደረሰ። ልክ ሲገባ እንደሆነ እንደ ግቢ እንኳን ብናስበው አባትየው ነው ተነስቶ ደሱ ይሄ ልጁ 2 ቀን ሙሉ 3 ቀን ሙሉ ዝም ብሎ ነው ሲለፋ የነበረው ማለት አባቱ ባጭሩ እንደገረደ አላወቅም። ከዛ ደረሰ። ግማሽ ነገር የተቀበለው አቀፈው ነው። ካቀፈው በኋላ ልጁ ያን 2 እና 3 ቀን ሲያሰላስል የነበረው ነገር ሪዘርቭ ተዘጋጅቶ የነበረው ማለት ነው። ለምሳሌ እኔ እዚህ ለማገልገል 15 ቀን በፊት ሲነገረኝ እዘጋጃለሁ። ይህ ምሳሌ ብናገር ይሄንን ባወራ ይሄንን ትክክለኛ ነገር ማወራው ነገር ተጠቂ ሰው ልብ ላይ ማረፍ ጸንቶ የሚሄዳበት ብዬ 15 ቀን አስቤ ማወራው ደቂቃ 40 ደቂቃ ወይ 50 ደቂቃ ይህ ማን ይሄ ልጅ ደግሞ ችግር ውስጥ ያለ አባቴ ቀበለኛል አይቀበለኝም ይላል። ለሊትም ቀንም በቃ እሱን ሲያመላለስ የቆየ ሰውዬ ልክ ሲያገኘው ጭራሽ እንኳን ሊያወራው ዘሎ ወጥቶ አቅፎ ተቀበለ። በጣም የምደነቅበት ነገር ልንገራችሁ። ልጁ አባቴ በሰማይና በፊት በድሉ ወደፊትም እጅግ ልባል አይገባልም ሲያጠና የነበረው እየተረሰ ነበር አባቱ ማለት ነው። ምዕራፍ 22 ላይ አባቱ ግን ባሪያዎቹን አለ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አላችሁ፣ ለእጁ ቀለበት ለእግሩም ጫማ ስጡት ብሎ ወሬውን አስቋረጠው ማለት ነው። ልጁ 2 እና 3 ቀን የተዘጋጀበት ነገር ላይ የደጋገመ ሲያጠና የነበረው የደጋገመ ሲለማመድ የነበረው የደጋገመ አስረዳበት ከነበረው ላይ በጣም የተደነቁት ነገር ከባሪያዎችህ እንደ አንዱ ልሁን ምትል ነበረችበት። እሷን አልተቀበለውም ነበር። እዚህ ጋር ተጻፈ
ልጅ በጠናው ላይ አለ፣ እዚህኛው ላይ ግን አልተጻፈ። ኢየሱስ ክርስቶስ ምን እያለ ልጅ ፈለገ ቢቆሽ ፈለገ ቢያምጽ ረባሽ ልጅ አማጽ ልጅ ምናምን ይባላል እንጂ ባሪያ መባል አይቻልም እያለ ነው። አሜን አሜን። ለዛ ነው ከባድ ምሳሌ ነው የሚወሰድኩት። ብዙ ጊዜ በነፍሳችን የምንዘገይበት ነገር አለ። የሆነ ነገር ካደረገ በሕይወታችን ላይ ሌላው የእግዚአብሔር ልጅ እኔ እግዚአብሔር ባሪያ ማለት በነገራችሁ ላይ ከባድ ነገር እና እግዚአብሔር ተወልዶ የእግዚአብሔር ልጅ ሆኖ ባሪያ መሆን ብትፈልግ በቃ ፍላጎቴ ነው እኔ ጆሮዬን ልብሳና ያንተ ባሪያ ነው ብትል ባባል አይቻልም ማለት እንትኑ ራሱ አይፈልግም። የትህትና ጉዳይ ምናምን ሳይሆን ሲስተሙ ራሱ አይፈልግም። እዛ ምንድን ያለው ባሪያ ሊሆን የሚለውን አልተጻፈም። በሰውና በእግዚአብሔር ፊት በደንብ ተጽፏል። ንስሐ ስለሆነ ማለት ነው። ሌላው ተጽፏል። ባሪያ ሊሆን የሚለው ግን ሰውየው አለቀ። እሱ ሳይናገር ካባውንና ሌላውን ስጦታ ሰጥቶ አስተናግዶ ታረደልን። ከዛ በኋላ ያው ስልጣኖች መተማ ኃላፊነት የሚሰጠዋል ብዬ ማስበው ልጅ። ስለዚህ በዚህ ሁሉ ግን ምን እያልክ ነው? ምን ተረዳ ስንል እግዚአብሔር እንደወደደ ምን ያህል እንደወደደ እያወቅለት በመጣን ቁጥር እሱ ልብ እያረፈ ይሄ አባትየው እንደዛ ነው። ታውቃላችሁ አንዳንድ ጥናቶች ሲናገሩ አንዳንድ ግለሰቦች አሉ ሰውየው በሩን አይዘጋም ነበር ነው ካሁን ይመጣል ብሎ በሩን ክፍት ነው የሚያደርገው። ልጁ ግን ፍጹም አይወድም። አሁን ከእግዚአብሔር ጋር ያለ የሰው ህብረት እንደዚህ ሆኖበት ነው ኢየሱስ የምሳሌ ተናገረ። ሰማይ ስለ ሰው የሚያስበውና ሰው ሰማይ ስለኔ ያስባል ብሎ የሚያስበው ሰማይ ከምድር እንደሚርቅ ሀሳቡ ከሀሳባችን ጋር ስለዚህ ፈቃዱ በእኛ ላይ ሊፈጸምብን ወይ ደግሞ ፕሮግራሙ በእኛ ላይ ሊፈጸምብን ያልቻለ እኛ ግን ከእግዚአብሔር ጋር እግዚአብሔር በፍጹም ከኛ ለዛ ነው አሁን ስናገለግልም ስንጸልም ስንዘምርም ስንተነብይም ነገሮች ተላለፉ። እንደውም አንዳንድ ቲክቶክ ላይ ይቻላል ጴንጤ ባይኖር በምን ምስክር የትኝቱ ችግር አይደለም። ሰሉ ሲሰራ መጀመሪያ ተናጋሪ ማን ነው ብሎ መስላቸው ተናጋሪ እግዚአብሔር ማን ነው? ፍቅር ምን አይነት ፍቅር ነው ያለው? እንደዚህ አይነት ፍቅር ዋሽ ዘንድ ሰው አይደለም ከሚለው አልፎ እንደዚህ አይነት ፍቅር ነው ያለው። ከሚወደን ሰው የሚላክልን ደብዳቤ እንደሚወደድ ካረጋገጥ የሚደውልልን ስልክ ምን ያህል ልባችንን የሚከፍተው ከሚጠላቸው ችግር ካለ ስልክ ስጩ ራሱ እንደነግጣል ኪሳችን ገና ሳይወጣ ከሚወደው ሰው ሁለት ጥሪ ማንጠብቅ ስብሰባ ቋርጠን ተነስተን ለምን ደው መልእክቱ ላኪው ነው ወሳኝ። ስለዚህ ለዛ ነው እኛ ስንቀበል ከእግዚአብሔር ነው እግዚአብሔር ማን ነው የሚለው በዚህ ደረጃ ካየ ሀሳቡ ከሀሳባችን ጋር ሊዋሃድ የሚከለክለው አንዳች ነገር እኛ መጠበቂያችን ነው ማለት ነው። የፍቅር ተቀባዮች መሆናችንን ነው ማወቅ ያለብን። እዚህ ላይ ብዙ ጊዜ የሚፈጠሩ ችግር ምን መሰላችሁ? በብሉይ መጽሐፍ ላይ እንትን ይላል ትእዛዝ ሲናገር እግዚአብሔር አምላክ ግን ይላል ያው ቅድም ያለው መጽሐፍትና ፈሪሳውያን ሁሉ ነገር ያውቃሉና ጠይቁታል። ከህግ እንደዚህ ከህግ እንደዚህ እያሉ ሲጠይቁት በፍጹም ነፍስ በፍጹም ኃይል በፍጹም አምልክ እያለ እግዚአብሔር አምላክህን ውደድ ከዛ ባልንጀራህን ውደድ እያለ ይነግራቸዋል። እሱን እንይዝና ለእነሱ የተባለው ደግሞ ክርስቶስ ኢየሱስ በመስቀል ላይ ዋጋ ከመክፈሉ በፊት ያለው ለኛ ለእነሱ የተባለው ሲቻል ኦኬ ያለው እንይዝና እኛ ለእግዚአብሔር ያለን ፍቅር በወረደ ቁጥር የእሱም አብሮ ወርድ ይመስላል። እቺ ጥቅስ እኔ ብዙ ጊዜ ፈተናል ማለት ነፍሳችን ላይ ተጣጣ ትእዛዝ ምንድን ነው?
በፍጹም ልብስ፣ በፍጹም ልብ፣ በፍጹም ኃይል፣ በፍጹም ሀሳብ ለእነሱ ያላቸው ለምን መሰላችሁ? እነሱ ፍጹማን ነን ብለው ነው የሚያስቡ። እንከን የለብንም ብለው ነው የሚያስቡ። እንከን ከሌላቸው በዚህ መዳን ካልፈለጋቸው በዚህ መዳን የምትፈልጉት ማለት በፍጹም ነፍሳቸው አላቸው። ይህ ሰው ያደረጋቸው አሁን እሱን የሚይዝና እኛ ለእግዚአብሔር የሆነ ነገር በወረደ ቁጥር የእሱ አብሮ የሚወርድ ይመስለኛል። ግን የመጽሐፍ እውነት ወይም ደግሞ ለእኛ የተቀበልነው ኪዳን ወይም ደግሞ ለእኛ የተጻፈልን ትክክለኛ የተነገረን ነገር ዮሐንስ መልእክት ምዕራፍ 1 አንደኛ ዮሐንስ ምዕራፍ 4 ቁጥር 10 አሁን ነቅተን እስካሁን ያወራነውን ነገር ነፍሳችን ላይ ልክ እንደ እሳት እንደነካው ጠባሳ ለጥፈን እንድናስቀረው የምፈልገው ነገር በወደድነው ልክ ሳይሆን በወደደን ልክ እንደሆነ ካወቀ ያኔ ነው ሴቭ ነው መጽሐፍ ማውሲያ ሲያረጋግጥልን አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 10 ላይ ፍቅር እንደዚህ ነው እግዚአብሔር እርሱ ራሱ አሜን አሜን እግዚአብሔር እሱ ራሱ እንደወደደ ስለ ኃጢአታችን ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም። አሜን አሜን ስለዚህ እያለን ያለው እንደወደዳችሁ እወቁ ነው። አሁን ከእኛ የሚጠበቀው እንደተወደድን ማወቅ እንጂ እሱን እኛ መውደድ አንችልም ሲጀመር ማለት ነው። ለዛ ነው አሁን ቅድም እንዳልኳችሁ መተላለፉ የሚፈጠረው ያው በነፍሳችን ላይ ሁሉ ነገር ያለው እግዚአብሔር ያለውና እኛ ያለው እንትን የምንለው እኔ አልወደድኩት እኔ አልቀረብኩት እኔ ጊዜ አልሰጠሁት ባይዘው ወይ ማለት ነው። ይህን እውነት ስናውቅ ይህን መረዳት ይህን መወደዳችን ስናረጋግጥ እግዚአብሔር መለየት አለች። አንደኛ እግዚአብሔር ነው፣ የሰማይና የምድር ባለቤት ነው፣ የሁሉ ገዢ። ከዛ ደግሞ እኔ እንዴት ነው ከሱ በምድር ላይ አንድ ሰው ስልጣን ነው ሀብት ነው። ኦኬ ኢትዮጵያ ጠቅላይ ሚኒስትር የሁሉ ገዢ ነው። በኋላ እኔ እንደወደደ አረጋግጥ እንዴት ነው ከቤተ መንግስት ምን አድርጎታል ማለት ምን ፍለጋውታል? ሁሉ ነገር እዛ አለ። ብቻ ዋና ምንድን የሚያስፈልግ እሳቸው ይውደዱኝ ነው። ካልወደዱኝስ ዘመኛ መሆናቸው እና ለመወደድ ተረጋጋ ማለት ይችላል። ለመወደድ ተረጋጋ አምሳለ ካውላ ልክ ጄኔራል ሰው አረጃለ ከድም ሳልተገ ፍቀራለ ማለት ስለዚህ እንደተወደድ እግዚአብሔር ካወቀን ማለት ነው ከጄኔራል ነው የምንጀምረው፣ ከቅቡ ነው የምንጀምረው፣ ከደረቱ ነው የምንጀምረው እና እግዚአብሔር ያልቀረብ ነው ያልተጠጋ ነው በጾማችን ወይ በጸሎታችን ወይም ደግሞ ጊዜ ባለመስጠታችን የቸርነት ባለማድረጋችን ያልቀረበው ሲመስለን ራሳችን ጭራሽ የበደል ነው እያረቀ ነው። ይህ እውነት ከገባ እንደሚወደድ ታወቀ ግን ከሱ መጥፋት አለችው እና ብዙ ጊዜ የምንቸገርበት ነገር እኔ የተቸገርኩበት ነገር ስለሆነ የማወራቸው እግዚአብሔር የሚወደድ በእኔ ሁኔታ ይመስላል እና በዚያው ሰው መልካም ነገር የሚያደርገው በአጋጣሚ ያለ ልክ በአጋጣሚ መልካም ነገር ሰክቶ ሊሳደርግ ከልሳኔ ማለት ነው የሚሆነው በቃ ጀርባ ላይ ክንፍ ያሉ እስከ ከዛ የሆነ ነገር ደግሞ ይመጣና ያወርደኝ ቁዝም ምስል ክንፍ የተነቅሎ ኖርማል ሰው እንዳደረገ አሁን መጽሐፍ በግልጽ ሲናገር ተሸውደሃል አለ። አንተ እንደወደደ ይቆጥባል እሱ አንተ እንደወደደ ይህም ባወቀ ቁጥር እግዚአብሔር ጋር መጣር ቀላል ነው። ቸርነት በአጋጣሚ ታደርገው የነበረው ቸርነት ግን ያስወጣል የነበረው የህይወት ስርዓት ሊሆን ይችላል። መዝናኛ ማለት ደስ የሚያሰኝ መሰላችሁ ሰው ማለት ነው። ሁሉ ጊዜ ያለ መወደድ ስሜት የሚሰማው ሆነ በጣም አደጋ ላይ ታውቃላችሁ። እንኳን በእግዚአብሔር አይደለም በሰው ዘንድ
ያለ መፈለግ ህይወታችን ስሜት ሲሰማው በጣም ችግር ውስጥ ነው። እንኳን በእግዚአብሔር ማለት ነው ክርስቲያን ዳግም ተወልደን ይቅርና እኔ አብርሃም ይጠላኛል ብዬ ካሰብኩ አደጋ ላይ ከዛ ያን አደጋ ለመከላከል ብዙ ነገር ነው ማለት ነው። እሱ እንዲወድ የሚወደው ልብስ ለብሼ ይመጣል። እሱ ደረግ ልኳል። እሱ እንዲወድ ጽጌ ይከላከላል። እሱ እንዲወድ ጫማ ማስተካከል እሱ እንዲወድ ግድ ብቻ ነው በቃ ዘመኔ ነው የሚጨርስ እንደሚወድ ካረጋገጠ መጀመሪያ አረፍናል ነፃነት ጽጌን የምከረከመው ለእሱ ካለ ክብር ነው። ሸሚዛ ላይ የመጣው ለእሱ ካለ ክብር እንጂ እሱ ላይ ምንም አይደለም ማለት ነው። ከዛ ከእሱ ጋር ሰራ ነፃነት ይሰማል። ምንም ቢለኝ እየሰደረኝ ነው ይላል። አሁን ተነስቶ አንተ እንጂ ቢለኝ የዋህ አለኝ ብዬ ነው ማስበው። ለምን ፍቅር ወሳኝነት አለ። እግዚአብሔር ይወደናል ብለን ካሰበ እዚህ መጽሐፍ ብዙ የተጻፉ ነገር ሁሉ መልካም ነው እንቀበለው። አሜን አሜን። አሁን ኮንፊውዥን ውስጥ የሚከተን እሱ ነው። አሁን መጽሐፍ ቅዱስ ላይ ብዙ ሀሳብ አለ አይደል? የሰው ሀሳብ አለ፣ የእንስሳም ሀሳብ አለ፣ የሰይጣንም ሀሳብ አለ፣ ከባባድ ነገሮች አሉ። ይህ መጽሐፍ ባለበት የሁሉ ተጽፎ እያለ እንዲህ ነው ዝም ብለህ አንተ ፍቅር ብቻ ታውቃለህ። ጥላቻ እግዚአብሔር እንደማይወደን የተነገረበት ቦታ አለ። እርስ በርሱ አይጋጭም። ይህ ነው እንትን እያለ እያወዛገበንና እግዚአብሔር እውነተኛ ፍቅር እንዳንቀበል የሚያደርግ መጽሐፍ ሲናገር ምን ይላል? እናንተ ከጨለማ ወደሚደንቅ ብርሃን ተጠራችሁ ማለት ነው። የእሱ በጎነት የምትናገሩ የንጉሥ ቅዱስ ለርስት የተለያችሁ ወገን ናችሁ። እኔ እንደዚህ ጠርታችሁ የተፈቀደልኝ ብቻ ነው ማለት ነው። እግዚአብሔርን ከጨለማ ወደ ብርሃን ሲጠራ የፈቀደልን ነገር አለ። የእሱ በጎነት እንድናገር ብቻ ነው የፈቀደልን። አሜን አሜን። ይኸውላችሁ መጽሐፍ ስለ ብዙ ነው የተጻፈው። ስለ አጥፊው፣ ስለኛ ጠላት፣ ስለኛ ሳዳት እኛን አብስ ለመደቀላ ላይ የተጻፈው ለኛ ነው ብለን እንቀበል ከሆነ እሱ አሻሚ ነገር ውስጥ ከቶ አንዴ ተወደናል አንዴ ተጠልተናል እያለ ግራ ይገባል ማለት ነው። ግን ሩቅ ሳትሄድ ምንም ሳትለፉ ማለት ነው በተለይ ለምናገር ሰዎች ሁለት ነገር ብቻ ከያዘ እግዚአብሔር ሀሳብ በቀላሉ ተገባብተን ይውላችሁ ሁሉ ጊዜ የሚገብረው መግቢያ ነው። መግቢያው ሊጠባ ከገባ በኋላ ነገር ለማየት እንጂ እዛ በላይ እንዳላ ይታወቃል። እንደ መግቢያ ማድረጋችሁ አሁን ያሉት ማለት እንዳገገ እግዚአብሔር መጥረቢያ ሊሆን ይችላል፣ አውሎ ነፋስ ሊሆን ይችላል። እኔ ግን ተናገረልኝ ብሎ ምን ላይ ያስቀምጠኝ በጎነቱ መልካምነቱ አሜን። ይህ ትእዛዝ እኔ እዚህ ቤት ገብቼ ከተፈቀደልኝ ውጭ ይህንን ነገር መነካካት አልችልም። ስበክ ነው የተባልኩት ቆም ይሰብክ ይሄ እግዚአብሔር ከጨለማ ወደዚህ ነው ብርሃን ያመጣ የእሱን በጎነት እንድናገር አሜን ሃሌሉያ እንጂ ለሌላ ኢየስ አሜን። እንደ ብላቴናዎቹ ዘምሮ ደግሞ የተደነቁበት ሁለተኛ እንድንሰማው ደግሞ ጳውሎስ ያለ የፍቅሩን ጥልቀት አላለ ክርስቲያን ስፋት ከመታወቅ የሚያልፈው የእግዚአብሔርን ፍቅር እንድታውቁ ጸልያለሁ። ስለዚህ ላይፍ ሁሉ ጊዜ ማለት ነው መግባትና መውጣት በሁሉ ምግብ ብትል በኢንዱስትሪ ብትል በማሽን ብትል በኤሌክትሪክ ብትል የሆነ ነገር ይገባል የሆነ ነገር ይወጣል ማለት ነው። ለሰው ልጅ እንዲገባ የተፈቀደለት እግዚአብሔር እንዲወጣም የተፈቀደለት እግዚአብሔር ይህ መጽሐፍ ያስቀምጣል። አሜን። ለማን ለእኛ ከጨለማ ለመጣ ነው። ስለዚህ ይህንን የመሰለ ቀላል በር አዘጋጅተናል። የተሰጠንን ሚሽን በአግባቡ ልንፈጽምበት የምንችል አቅም ሰጥቷል። ያልተባለ አትከለባሉት ብነቃ ችግር እንደሚፈጠር ለዛ ከፍቅሩ በቀር ማውራት ላይ አልተፈቀደ የተፈቀደላቸው ያው ድነው ማለት ነው። ነገር አልተፈቀደም ከፍቅሩ በቀር እንድናወራ ነው። ስለዚህ ይህ የበታችነት ስሜት፣ የባዶነት ስሜት፣ ያለመፈለግ ስሜትን እንዳልኳቸው እንኳን በእግዚአብሔር ዘንድ ሰው ለሰው እንኳን በጣም የሚጎዳ ነገር ማንያት ያስወጣል። ክፉ
ብዙ የተጎዳንባቸው ብዙ ያለፍንባቸዋል። ስቲልን እያወራው አንዳንዴ ይፈተናል። ታንቱን እንደ ነገር ያለው ምናምን እንደዚህ እየፎከርኩ እያወራው ለምን መሰላችሁ? ነፍስ ማለት ነው ሰራተኛ ነች። እንዴት ነገር ምናምን ሰራተኛ ነች። አሁን በዚህ ነገር ቶሎ ቶሎ መጥቼ እዚህ ብቀመጥ ደረጃውን ጨርሻለሁ። የልብ ምቴ ግን አይቆምም። የሰውነቴ ግለትም አይቆምም። አንድ መኪና ሲነዳው ነው ቆሟል፣ ጨርሷል። ያው ግለት አለ። ነፍሳችንም በዚህ ተውረድ ስለመጣች ማለት አሁን በምናወራው በአርባ ደቂቃ ትቀየራለች። ግን ያለ ምንም እያወራሁ ትቀየራለች። መንፈስ ቅዱስ የሚባል ግን ድንቅ አለ። አሜን። መሻታችንን ስንሰጠው ይህ እውነት ትክክል ነው። መጽሐፍ ቅዱስ በዚህ ማለዳ በቅዳሜ በመስቀል በሚባለው ቀን ከዘላለም በፊት ይህን እውነት እንድንዋይ ፈልገህ ነበረ ብለን እግዚአብሔር እውቅና ከሰጠነው ነፍሳችን ላይ አትሞ ያስቀረዋል። አሜን። ከዛ ማንም ምንም ቢለን ማለት ነው። ይኸውላችሁ ሁሉ ጊዜ መሰረታችን ከተስተካከለ ህንፃው ይጸናል። መሰረታችን እዚህ ላይ ከሆነ እዚህ ላይ የሚተነበይ ትንቢት፣ እዚህ ላይ የሚዘመር መዝሙር፣ እዚህ ላይ ብላቴናችሁ ሲሉ የነበሩ ጠቅላላ እኛም ስንባረካቸው የነበረው ነገር እየታነጸ የሚሄድ መሰረቱ ጤነኛ ካልሆነስ የሆነ ሰዓት እንዲህ አለ። በብዙ በሽታ ያለ ሰው ጸልይለታል፣ ይፈወሳል። መሰረቱ ፍቅር ላይ ካልሆነ ነገ ደደግትና መልሶ ደግሞ በሽታ ይመጣበታል። በብዙ በኢኮኖሚ ችግር ያለ ሰው ይኖራል። የቆመበት መሰረት ጤነኛ ፍቅር ካልሆነ ማለት ነው። እግዚአብሔር መልካም አምላክ ታውቃላችሁ፣ ይጸልይለታል። የኢኮኖሚ ችግር ወገን ገፈፉ። መሰረቱ ደግሞ ፍቅር ላይ ካልሆነ የሰጠው ማን እንደሆነ ካላወቀ ሰንቲም ብለሽ ነገር ቢያስደነግጠው እንዳንድ ይናዳል። ስለዚህ የቆምንበት ነገር ወሳኝ ነገር ሆነ። እዚህ ላይ ምንም ቢታነጽን ይሸከማል። እዚህ ላይ ስልጣን ቢጨምርልን፣ እዚህ ላይ ጠቅላይ ሚኒስትር ቢያደርግ፣ እዚህ ላይ በኢኮኖሚ ቢባረክ፣ እዚህ ላይ በጸጋ ቢባረክ መሰረቱ ጥሩ ስለሆነ ለመሸከም እንችል። መሰረቱ ፍቅር ካልሆነ ግን ምንም ጸጋ ቢደራረብብን ሩቅ መሄዳችን። ስለዚህ መንፈስ ቅዱስ ድንቅ ነው ያልኳችሁ ለዛ ነው። በ40 ደቂቃና በ30 ደቂቃ በ50 ደቂቃ ይህንን እውነት ደም ስራችን ውስጥ ማስገባት አለችው። የታመነ ጌታ ስላለ ግን ለእሱ ራሳችንን እንደቀን አምነን ብንከተልና ብንቀበል እችን ቀን አዘጋጅተን ነበር ብለን ብናስብ አንደኛ ሊጠቀም። ምክንያቱም እዚህ ቦታ ላይ ነገር ላወራ ለምሳሌ እንደ ድለኛ ነው የወጣሁት። መጽሐፍ ቅዱስ ሲናገር ህብረታችሁ ይላል አይደል? ከአብ ከልጁ ከክርስቶስ ጋር ነው። አሜን። አሁን ይብራል አረከ ከአንተ ጋር መጣ አባ ለዚህ ልጅዋል መንፈስ ቅዱስ በእኛ ውስጥ አለ። ስለዚህ አሁን እየተማማርን አይደለም። አንድ አስተማሪ ለተማሪዎች ብሏል። መንፈስ ቅዱስ በውስጣችን እግዚአብሔር ቃል ሲናገር እና ጅማት ይላል አይደል? ለምሳሌ ሰምጥቆ ይገባል። ህብረት እያደረግን ነው ማለት ነው። አሜን። በዚህ ሜንታሊቲ ከሆነ እግዚአብሔር ነፍሳችን ላይ ይህን ነገር ያጸናልንና በዚህ ላይ ምንም ብናነጽ፣ ብንዘምር፣ ብንተነብ፣ ቃል ብናወጣ ትክክለኛ መሰረት ላይ ስለሆነ የምንወረውረው የጸናና ዘላቂ መሆኑ ጥርጥር አይኖረንም ማለት ነው። አሁን ምድር ብትናወጥ ይላል አይደል? ተራሮች ወደ ባህር ቢወሰዱ ምን ያልፈራችሁ ምን እያለ የቆሙበት ናቀ ባይዘው የሰው ልጅ ችግር ብቻ አይደለም አንገዳግዶ የሚጥለው መከራ ስለ በሽታ ብቻ አይደለም አንገዳግዶ በረከት እንደሚታቀላችሁ የሚምሰው እሱ ነው። መጽሐፍ ሲናገር ጳውሎስ ማግኘትንም አውቃለሁ አለ፣ መራብንም መጠጋትንም ዘረዘረና ኃይልን በሚሰጠን በክርስቶስ ሁሉ እንችላለን። እኛ አበሾች ስለሆነ የምንቀበለው ማጣትን ብቻ እሱ ያለው ማግኘትን ማጣትንም ያለው መራብንም መጥገብንም ያለው። እኛ ግን ያው በረሃብ ሰሞን ያደግነው እግዚአብሔር የሚያስፈልገው ለረሃብ ብቻ ይመስላል። በጥጋብ ነው የሚያስፈልገው ለእውቀት፣ ለዝና፣ ለስልጣን፣ ለሀብት የእግዚአብሔር ጋር ያስፈልጋል። የሚጥለው ችግር ብቻ አይደለም። ስለዚህ በሁሉ እግዚአብሔር ያስፈልገኛል ስንል የወደደኛል ያፈቀረኝ እዚህ ስለወደድኩት ሳይሆን እሱ ስለወደደኝ ሁሉ ነው። ይህንን ነገር መጽሐፋችን ያው ከጊዜ ጥረት ብቻም ሳይሆን እግዚአብሔርን ሰው አብራርቶ አይችልም መንፈስ ቅዱስ ካልረዳን ማለት ነው። እና ይህንን ነገር ብዙን የተጻፈው እግዚአብሔር ሰው መውደዱ በቀደም ጋብቻ ጋር ሰርች አድርጊ መጽሐፎች ይጽፉታል።
ጎግል ማለት ነው። እግዚአብሔር ለሰዎች ያለው ፍቅር የሚያስረዳበት መጽሐፍ ይላል። አሜን። መጽሐፍ ራሱ የተጻፈበት እና ተጽፏል። 2000 ዓመት ይሄ ነው የዘመን ኖረናል። ግን መንፈስ ቅዱስ ጋር ሊገለጥ በስተቀር ባጭር አውርተን ጨርሰው አይደለም እና አንድ ጥቅስ ብቻ ጨምሬ ይጨርሳል። ለዛ ምክንያቱም እንጸልያለን። ይህ እውነት ሲበራልን በርቷል። ህይወታችን ላይ ተዋህዶ ወደ ተግባር ስናስገባው ምንም አትል መጽሐፍ ቅዱስ ላይ የተጻፈ እውነት ሁሉ ህይወታችን ላይ የገሃነም ደጆች አይችለዋል። አሁን እኮ አንዳንድ ጊዜ ሰዎች መጽሐፍ ውሸት ነው የሚሉት ለዛ ታውቃላችሁ። ውሸት እውነት ቢሆንማ እንደዚህ ተብሎ ተጽፎ ለምን ያ እንደዚህ ሙስሊሞች ብዙ ይሞግታል። መጽሐፍ ውሸት ያደረገ ነው። እኛ በዚህ እውነት ተዘጋጅተን ስታንዳርድ ብንጠብቅ ይከሰታል። እሱን ሀገር ትታወጣለን። የገሃነም ደጆች አይችሉትም። ከእኔ ከሰራሁት ተአምራት በላይ እናንተ ማድረግ ትችላላችሁ ያለው ዋሽተን ሰው አይደለም። ተናጋሪውና ሰሚው ስላልተግባባን ግን ይተላለፍና ከዛ አልፈን እግዚአብሔር እውነት እያሰጠን የመጽሐፎቹ ትክክል ቢሆንና ለምን እንደዚህ ይሄ እውነት ውስጣችን ጸንቶ ቢመጣ እዚህ ባለን ሰዎች ምድር እንደሚቀየር ታውቃላችሁ። መጽሐፍ ቅዱስ የሉቃስ ወንጌልና የሐዋርያት ሥራ መጽሐፍ ለአንድ ሰው የተጻፈው ቴዎፍሎስ ላይ ይባላል። በሱ ነው ውስጥ እዚህ የደረሰው። ስለዚህ መንፈስ ቅዱስ ድንቅ ስለሆነ ሚሳነው የለም፣ ስፍራ አይገድም። እዚያ ያወራነውን ነገር አጽንቶ ለብሰራችን ውስጥ ከከተተውና ነፍሳችንን ከተቆጣጠረው ምንም አትል። እኛ ምንም የምንሰራው ነገር ተሰርቶ ያለቀን ነገር ግን እየገለጥን የሚሄድ አቅም ራሳችን ላይ የከለከልነው እኛ ነው። ስለዚህ በመማር በመነጋገር በምናምን ብቻ ሳይሆን በመሻት ነው የሚመጣው። በመፈለግ ጌታ ይረዳናል። እንጸልያለን። የመጨረሻ ጥቅስ ያልኩት መጽሐፍ ይህ ፌመስ መጽሐፍ ሮሜ 8 ቁጥር 37 በዚህ ሁሉ ግን በወደድን በእርሱ ከአሸናፊዎች ይበልጣል። ምን ባለ ምን ባለ ምን ባለ ወደደ። እንዴት ነው አማርኛ ላይ ብቻ በዚህ ሁሉ ግን ምን ባለ በወደድን በእርሱ ከአሸናፊዎች ይበልጣል። አሜን። ስለዚህ የመብለጥ ትርጉሙ የመብለጥ ቁልፉ ምንድን ነው? መወደድ ነው። እኔ ስለወደድኩት አሸናፊዎች አሉ። ሲጀመር የኔ ፍቅር እና እግዚአብሔር ፍቅር ታነጻጽረው በዚህ ሰማይ ላይ ባትሪ እንደማብራት ማለት ነው። በሰማይ ላይ እንደዚህ ባትሪ ባበራ ምን ትርጉም ያመጣል? የኔ ፍቅር አስቡት፣ ምንም ትርጉም አይኖርም። ምክንያቱም እግዚአብሔር ብርሃን፣ የኔ መብራት አያስፈልገው፣ የኔ አብዞርቭ ነው የሚያስፈልገው። እሱ ብርሃን መቀበል በወደደ በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ከ37 ጀምሮ ከ38 ይቀጥል። ሞት ቢሆን ህይወት ቢሆን መላእክት ቢሆን ግዛትም ቢሆን ያለውን ቢሆን የሚመጣውን ቢሆን ኃይላትም ቢሆን ከፍታ ቢሆን ይችላል ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ አሜን ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። ምን እያለ መሰላችሁ? አንድም ይሄ ቃል ብዙ ጊዜ ሸውዶኛል። ከክርስቶስ ፍቅር የሚለየኝ ለምሳሌ በእኔ ጥንካሬ ከክርስቶስ ጋር ፍቅር ይመስል ከማርያም በላይ እሱን ወደዋለሁ፣ ከገብርኤል በላይ እሱን ወደዋለሁ፣ ከእናቴ በላይ ወደዋለሁ ምናምን ይመስለኝ ነው። አይደለም። እሱ ያለው ፍቅር ነው እኔን ለመልቀቅ የማይችል ወደ መካያችሁ ቻቱ ደግሞ አትያስ ሮሜ 8:39 በተለይ እዩት። ከእግዚአብሔር ፍቅር ሊለየኝ የሚችል እንደዚህ ተረዳሁ። ማን አለ ከላይ ሲዘረዝር ሞት ቢሆን ህይወት ቢሆን ባለስልጣን ቢሆን ምናምን ቢሆን ለምሳሌ የወደድኩት ሰው ይኖራል፣ የወደድኩት ልጅ ይኖራል። ከወለድኳቸው ልጆች የወደድኩትን ሊወስድብኝ የሚችል ባለሀብት ቢመጣ፣ ባለዝና ቢመጣ፣ ባለ እውቀት ቢመጣ፣ ባለሰላም ቢመጣ ከኔ ላይ ሊወስድ አይችልም። እኔ ለሱ የተሻለ ነገር አደርግለታል። እኔ ነኝ የልጁ ፍቅር የምጠብቀው እንጂ ፍቅር ልጁ አይደለም የሚጠብቀው።
ጳውሎስ ተረድቻለሁ፣ እኔም የገባ ጊዜ ነው ተረድቻለሁ። እሱ ነው ለካ እኔን የማይልቅ። አሜን።